ሰላም እግዚአብሔር ከሁላችን ጋር ይሁንና በመላው ዓለም የምትገኙ የኦርቶዶክሳዊ ተዋሕዶ ሃይማኖት ተከታዮች በልዑል እግዚአብሔር ስም እንደምሰነበታችሁ እንዴት ናችሁ? ሁሉ መልካም? እኔ እግዚአብሔር ይመስገን ደህና ነኝ። እንኳን ለሰማዕተ ልዳ ለቅዱስ ጊዮርጊስ ወርሃዊ በዓል በሰላም አደረሳችሁ። ዛሬ መስከረም 23 ነው። የእመቤታችን በዓል በየቦታው በየአድባራቱ በየገዳማቱ ስታከብሩ የነበራችሁ በሙሉ በስራ ቦታም ሆናችሁ የእመቤታችን ቤተክርስቲያንም በአቅራቢያችሁ የሌለ ሆኖ ከሀገር መርቃችሁ የምትኖሩ ወንድሞቼ በሙሉ እመብርሃን እግዝእትነ ማርያም ፀሐይ ልቦናችሁን እየፈጸመችልን ከተባረከ ዘመን ታድርሰን ላለው እኔ ወንድማችሁ ያዕቆብ ዘልበረዲ ፈጠነ ዘአርእስተ አልዓብ በተሰኘው በዚህ ዩቲዩብ ቻናል ተመልሼ መጥቻለሁ ማለት ነው። ስለዚህ እንደ እግዚአብሔር ፈቃድ ዛሬ አስተውለ ስማ ሰላምና ተስፋ ፍቅርና ድል ይሆናል በሚል ርዕስ መጥቻለሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ። እግዚአብሔር አምላክ ከሁላችን ጋር ይሁን። ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊ ተዋሕዶን ይጠብቅልን። በተለያየ ዓለም ሆናችሁ እየተከታተላችሁኝ የምትገኙት ወንድሞቼ፣ እናት አባቶቼ፣ ወዳጆቼ በሙሉ እግዚአብሔር ያክብርልኝ እያልኩ ለዚህ ዘአርእስተ አልዓብ ለተሰኘው የዩቲዩብ ቻናል አዲስ የሆናችሁ እህት ወንድሞች ደግሞ ሰብስክራይብ በማድረግ ቤተሰቡን ይህ መልእክት ታዲያ ለሁሉም እንዲዳረስ ታጋሩልኝ ዘንድ በትህትና እጠይቃለሁ። አብራችሁኝ ቆዩ። አስተውለ ስማ ሰላምና ተስፋ ፍቅርና ድል ይሆናል። ሁል ጊዜም እንደምንነጋገረው በማስተዋል በማየት በመረዳትና በመገንዘብ ከእግዚአብሔር ጋር መግባባት መገናኘት እንችላለን። ከዛ ውጭ ግን ካላስተዋል እግዚአብሔርም ካልረዳን ማስተዋል ብቻውን ጥቅም የለውም። እግዚአብሔርን ተደግፈው ያስተዋሉት እንደሆነ የምናስተውለውን ነገር የምንረዳ እንሆናለን። የሚጠቅመንን ነገር ለይተን እናውቃለን። የማይጠቅመንንም ነገር በማስተዋል አውቀን እንተዋለን። ለመረዳትም የማይጠቅመንን ለመተውም የሚጠቅመንን ለመገንዘብም የእግዚአብሔር እርዳታ ያስፈልጋል። የእግዚአብሔር እርዳታ የሌለበት ጥበብና ፍልስፍና ከንቱ ነው፣ ምንም ጥቅም የለውም፣ ድካም ብቻ ነው። እግዚአብሔር የሌለበት ሀብት፣ እግዚአብሔር የሌለበት የገንዘብ ብዛት፣ እግዚአብሔር የሌለበት ኃያልነት፣ እግዚአብሔር የሌለበት ክብርና ዝና በሰከንድ ማለት ከዓይን ጥቅሻ በፈጠነ ይወድማል። ከእግዚአብሔር ጋር ግን ተደግፈን እየሄድን እየተጓዝን በሃይማኖት ጸንተን በምግባር የቀናን ሆነን በምንሄድበት ጊዜ ተስፋ ያደረግነው ነገር እየጨለመ ነገሮች እየተሰነካከሉ ስቃይና መከራ እየበዛብን ተስፋ እንድንቆርጥ አጋንንት ፈተናውን በተለያየ መንገድ ያበዛል፣ ያጸናብናል። በዚህ ጊዜ ታዲያ የእግዚአብሔርን ስም ከመጥራት ሳንቆጠብ በእግዚአብሔር ተደግፈን እግዚአብሔርን ተስፋ አድርገን አባቶቻችንን እናቶቻችንን የረዷቸው መላእክት የታደጓቸው ሰማዕታት እንዲነሱልን እንዲረዱን እግዚአብሔር እንዲያስነሳልን ያለመታከት ወደ እግዚአብሔር ስንጸልይ ከሰማይ መዓት ከምድር መቅሰፍት ይታደገናል። በሕይወታችንም አጣ ነው እያልን ተስፋ የቆረጥንበትን ነገር ሁል ጊዜ እየሰራን እየተጋን ለእግዚአብሔር የምናሳስብ ከሆነ እግዚአብሔር አምላክ አንድ ቀን የሰው ልብ ያላሰበውን የሰው ጆሮ ያልሰማውን በጎ ነገር ከምንመኘው በላይ ያሳካልናል። ሲያሳካልን ተድላን ሲሰጠን ሰላምን ሲያጎናጽፈን የተመኘነውን ነገር ሲያሳካልን ታዲያ እንደ ምድራውያን ሰዎች በተሪዮ ሰጦን የሚቀማን አይደለም፣ የሚያጸናልን በበረከት የሚያትረፈርፈን ነው እንጂ። ስለዚህ በማስተዋል መስማት መቻል አለብን። በማስተዋል መረዳት መቻል አለብን። እግዚአብሔርም ማስተዋሉን ሰጥቶን በማስተዋል እንድናተርፍ የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር መልካም ፈቃዱ ይሁንልን። የእመብርሃን ቃል ኪዳን ምልጃዋ አይለየን። እናም እኔ የእመቤታችን በዓል ካከበርኩ በኋላ ዛሬ ወደዚህ ቻናል ተመልሻለሁ ማለት ነው። እናም ስመለስ ደግሞ ለእናንተ ማቅረብ ያለብኝን መልእክት ይዤ በባለፈውም ክረምት ላይ
ከተገናኘን በኋላ ተጠፋፍተናል። ከዛም አንድ ቀን ነው የተገናኘ ነው እዚህ መስከረም ከጠባ ማለት ነው። ስለዚህ ዛሬ ለሁለተኛ ጊዜ እየተገናኘን ነው። በፍልሰታ በእመቤታችን ጾም ብዙ የሚገባ የሚያስፈልግ ነገር እንዳደርግ በሚዲያ ባንገናኝ እንኳን ስልክ እየደወላችሁ ይደርሰዋል ብላችሁ መልእክቱን እያስቀመጣችሁ ብዙ ስራ ሰርተናል። እግዚአብሔር አምላክ ክብር ምስጋና ይድረሰው። አሁንም ደግሞ የእግዚአብሔር ፈቃዱ ሆኖ ለጽጌ ጾም እየተቃረብን ነው። እመቤታችንን እግዝእትነ ማርያምን ኢትዮጵያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስደቷን ከመስከረም 26 እስከ ሂዳር 6 ታስባታለች። በዚህ ጊዜ ታዳ እመቤታችንን የሚወዱ እመቤታችንን የሚያከብሩ በመልጃዋ የተደገፉ የአስራት ሀገሯ ናትና ኢትዮጵያ ያን ተቀብለው በሃይማኖት የጸኑት በምግባር የቀኑት ኢትዮጵያውያን በገጠር ያሉት ገበሬዎች በጥሬ በየእሁዱ ዝክር እየዘከሩ እመቤታችንን ያከብሯታል። ሳምንቱን እስከ ሂዳር 6 እስከ ቁስቋም ድረስ። ከዛም ደግሞ ሊቃውንቱ በየሳምንቱ በማህሌተ ጽጌ እየዘመሩ ደከመን ሳይሉ ማታ ከምሽቱ 2 ሰዓት ጀምረው እስከ ጠዋት ድረስ ሲያመሰግኗት ያድራሉ። በዛም ማህሌተ ጽጌ ይሁን እንጂ መጽሐፍ ሲመሰጠር ያሬድ ሲዘም ሊቃውንቱም እመቤታችንን ሲያመሰግኑ የእመቤታችን ስዕል ወጥቶ ቤተ መቅደሱን ሲዞር ምዕመናን በጣዕመ ዜማው ተመስጠው ያደላቸው ከማህሌቱ የተገኙት ያድራሉ። በዚያን ጊዜ እመቤታችን የምትገለጽላቸው አለች። የምትገለጽበት ቦታም አለ። የምትገለጽላቸው እናቶች የምትገለጽላቸው አባቶችም አሉ እና በዚህ ጊዜ ታዳኛ የምንችል እሁድ እያድን ቤተክርስቲያን እያደርን በሰንበት የማንችል ደግሞ የሚቻለንን ያቅማችንን እያደረግን አዳዲስ ደግሞ የተሰሩ ቤተክርስቲያኖች አሉ፣ በገጠሩ ማለት ነው። ስዕል አድህኖ የሌላቸው ለነሱ መግዛት የምትፈልጉ የእመቤታችንን ስዕል ብትገዙ እኔ አድርሳለሁ። እስከዛሬ እንደምታደርጉት አካውንቴን ዲስክሪፕሽን ቦክስ ላይ እና የኮሜንት መስጫ ቦታው ላይ አስቀምጥላችኋለሁ። ተሳተፉ። ሌላው ደግሞ ያው ከደረሰላችሁ የእመቤታችን የእግዝእትነ ማርያምን ጽጌ ጾም እስከሚያልቅ እስከ ሂዳር ድረስ በጾም ብቻ ስጋ ሳይበላ ካህናቱ ማህሌት የሚቆሙበት ቤተክርስቲያን አለ። የቦታው ነው እንጂ በሁሉም ቦታ እንደዚህ አይሆንም እና የሚሆንላችሁም የሚቻላችሁ ምዕመናን በተለያየ ቦታ የምትኖሩ ጾሟን በፈቃዳችሁ እየጾማችሁ ብታስቧት የእመቤታችንን ክብር በረከት ተድላ ብታገኙ እንጂ የሚጎልባችሁ ነገር የለም። መጾም የማትችሉት ደግሞ ጾሙ የግዴታ ወይም ደግሞ ከሰባቱ አጽዋማት መካከል አንዱ ጾም ስላልሆነ ምንም ችግር የለውም። ይህ ማለት ልጅ እያሳደጋችሁ ስራ እየሰራችሁ በድካም ለሚበዛባችሁ አይደለም። ነገር ግን ያለ ከንቱ ውዳሴ ያለ ተሪዮ ራሳችሁን ዝቅ አድርጋችሁ ስራም እየሰራችሁ ክብራችሁ ሳይታወቅ በዓለም ሆናችሁ የሚሆነውን መልካም ነገር መንፈሳዊ ነገር እየሰራችሁ ነገር ግን በዓለም የሚኖር ሰው መስላችሁ የምትኖሩ ውስጣችሁ ደግሞ ከእግዚአብሔር ጋር የምትገናኙ መልካም የሆናችሁ እናት አባቶች ወንድሞች አላችሁና እናንተ ደግሞ ለከንቱ ውዳሴ ሳይሆን ጾመኛ ናቸው ጽጌ ጾምን ይጾማሉ ለመባል ሳይሆን ከእመቤታችን ጋራ ለመገናኘት ሰዓት እስከሚደርስ ድረስ በምትችሉት ራሳችሁን እየደበቃችሁ ጫና ከሌለባችሁ ብታደርጉት ትልቅ በረከት ታገኙበታላችሁ። እዛ ውጭ ግን ጾመኛ
ናቸው ይጾማሉ እየተባላችሁ አትጹሙት ማለት ፍቅር ስለሚያስቀር ያ ጓደኛችሁ እየተመገበ እናንተ እንደዛ ስትባሉ ታሪዮ የከንቱ ውዳሴ የሚባለው ወጥመድ ጠልፎ ስለሚጥላችሁ ማለት ነው። ስለዚህ የምታደርጉት እናንተ ምንድነው? በምትችሉት ያቅማችሁን ያቺ የምግብ ሰዓት እስከምትደርስ ድረስ ምንም አይነት ቢሆን መላ እየፈጠራችሁ ራሳችሁን ከከንቱ ውዳሴ መደበቅ መቻል አለባችሁ። ሁል ጊዜም ቢሆን ከከንቱ ውዳሴ ራሱን የደበቀና ያሸሸ እግዚአብሔርን ያገኛል። እናም አሁንም እንዳልኳችሁ በማስተዋል የሚሆነው በፍቅር በሰላም ያለ ጥላቻ ያለ ቂም ያለ በቀል ከእግዚአብሔር ጋር ስንገናኝ እግዚአብሔር ጸሎት እንባችንን ስለት መስዋዕታችንን ይሰማናል። ሲሰማን ታዲያ በፍቅር ስናደርግ ነው ደስ የሚለው። በቂም በጥላቻና በዘረኝነት ክፉዎች እንደሚያደርጉት ለመታየት ብቻ ከሆነ ግን ምድራዊ ነው ሆኖ የሚቀረው ምድራዊ ነው። አንዳንድ ሰባኪያን እያየው ነው በአደባባይ በመጸለያችን ችግር የለውም ይላሉ። ችግር አለው ያለ የለም፣ ግን ችግር የለውም ተብሎ አይሰበክም። የሚሆንለት ሰው በህቡ ይጸልይ፣ የማይሆንለት ግን ያስለመደውን ጸሎት ከሚታጎልበት ቤተክርስቲያን ሄዶም ሆነ ሌላም ቦታ ሆኖ ሰው እያየው ይጸልይ፣ ችግር የለውም። ከዛ ውጭ ግን በህቡ መጸለይን የመሰለ ነገር የለም። ዝም ብላችሁ አትጃጃሉ። ከሚታጎል ጸሎቱ ከሚታጎልበት ግን እንደው ምንም አይነት ምቾት ያጣ ያን ቦታ ካጣ ግን በህቡ ማድረግ ይችላል። በአደባባይ በህቡ ማድረግ የሚችለውን በአደባባይ ማድረግ ይችላል ማለት ነው። ይቅርታ እና ያም ደግሞ ሲሆን ይታወቃል። የትውት ጸሎትና ለከንቱ ውዳሴ የሚወሰው ጸሎት ይታወቃል። እንዴት ቢሉ ከንቱ ውዳሴ የሚፈራ ሰው ትህትና ያለው ሰው ይታወቃል። በትዕቢት እታይ የሚል ከፍ ከፍ የሚል ሰውም ይታወቃል። ባነጋገሩም ይታወቃል፣ ባለባበሱም ይታወቃል፣ ባካሄዱም ይታወቃል። እና ትህትና ያላቸው አቡነ ዘበሰማያት እንኳን ሲያደርጉልን አንዳንድ ነገር አድርገንላቸው አቡነ ዘበሰማያትን ሰላመ ገብርኤልን ጥርት አድርገው ጸልየውልን ማሳረጊያ ላይ የሚናገሩት ቃላት የራሳቸው የሆነ ትህትና የተመላበት አንደበት አጥንት ሲያረሰርስ ሰውነት ሲፈውስ ይታወቃል። ክርስቲያን በፍቅር ይኖራል፣ በመግባባት ይኖራል። እግዚአብሔርን ተስፋ ያደርጋል፣ እግዚአብሔርም ተስፋውን ያከናውንለታል። እንደ አረማውያንና የዘንድሮ አነቃቂ ቃል በሚባለው ወጥመድ ውስጥ ገብታችሁ ሰይጣን አይምሯችሁንም ልባችሁንም ተቆጣጥሮ እንዳያጠፋችሁ ተጠንቀቁ ስል ላስጠነቅቃችሁ እወዳለሁ። እንዲህ ካልክ እንደዚህ ይደረጋል የሚሉ ሐሳቦች ዘመናዊ መጣዎች የሆኑ ክደቶች መጥተዋል። የሰው ልጅ ወደማይሆን ፍልስፍና ወደማይረዳው ጎዳና እያስገቡት ነው። ያ የሚያስገቡት ጎዳና ደግሞ በጣም የጥፋት ጎዳና ነውና በማስተዋል ያልገባችሁን በመጠየቅ ያልተረዳችሁትን ነገር የሚያውቁትን ሰዎች እንዲያስረዷችሁ በማድረግ ነው እንጂ መኖር ያለባችሁ ይህ ስልጣኔ ነው ብላችሁ ገንዘብ አድርጋችሁ የማይረባ ነገር ተከትላችሁ መጥፋት የለባችሁም። መጥፋት የለብንም እህት ወንድሞቼ። እናም ወደ ልቱ ርዕሴ ልግባ። በማስተዋል ስማ። ሰላምና ተስፋ ፍቅርና ድል ይመጣል። ሰላምና ተስፋ ፍቅርና ድል አዎ ይመጣል። የሚመጣው ታዲያ በእውነት ያለ ሐሰት ተስፋ ለሚያደርጉት ነው። አሁን ጽጌ ጾም እየመጣ ነው። እመቤታችን የመከራ ዘመናት የመከራ አዝማናት ነበሯት። ያ ጊዜ በእኛ በኢትዮጵያውያን ለማዘከር ለማሰብ ብለን አባቶቻችን ያስቀመጡልን አባቶቻችን ስርዓት አድርገው የሰጡን ቤተክርስቲያን
ከዓመት ዓመት ሁል ጊዜ የምትጠብቀው ከመስከረም 26 እስከ ህዳር 6 ድረስ የእመቤታችን ስደት ይታሰባል። ያ ህዳር 6 እመቤታችን ከስደት የተመለሰችበት ቀን ነው። እስከዛ ድረስ ግን እመቤታችን በክፉዎች የተገፋችበት፣ በአረመኔዎች መከራን ያየችበት፣ አዛኝና ጨካኝን የተመለከተችበት፣ በረሃውን ቆላውንና ደጋውን ያየችበት ጊዜ ነው። ልጇን ለማዳን ስትልም ብዙ መከራ፣ ብዙ ዋዕይ፣ ብዙ ግፍ ያየችበት ነው። ብዙ ታምራትም ያደረገችበት ነው። እኛ ክርስቲያኖች ያለ መከራ ጸጋን እንደማናገኘው መረዳት መቻል ያለብን እመቤታችን የአምላክ እናት ስትሆን እንደ ሰው ታምር እንደማያደርግ አዜ ኩሉ ዓለም እንዳልሆነ ተገፋች። ጌታችንም እኛን ሲያስተምረን እናት ለልጇ ያን ያክል መሆን አለባት ብሎ በገዛ እናቱ አድርጎ እሱ ለመጠቆም የተወውን አይደለም፣ የኖረውን ነው። ኑሮ ያም በትንሹ ማለት እንደሱ አይደለም። እመቤታችን እንደኖረችው አይደለም፣ እሱ እንደኖረው አይደለም። ነገር ግን እንደዚህ አድርጉ እያለ እያንዳንዱ ነገር ያስተማረን ነገር ነውና ልጆቻችሁን ይዛችሁ በስደት በሰው ሀገር ያላችሁ ለስራም ቤተሰቦቻችሁን ለመርዳት የሚረዳችሁ አቶ ወንዝ አቋርጣችሁ ባህር ተሻገራችሁ በተለያየ ዓለም የምትኖሩት ወንድሞችም የእመቤታችንን ስደት እያሰባችሁ እመቤታችንን እንድትጎበኘን እየጸለያችሁ እኛንም በጸሎት እያሰባችሁን ጽጌን አሳልፉላለሁ። የሚሆንላችሁ እየቆማችሁ ከማህሌቱ እየተገኛችሁ ቃል እግዚአብሔር እየሰማችሁ የማይሆንላችሁ ደግሞ ባላችሁበት ቦታ ሆናችሁ እያሰባችሁት በምትችሉት ደግሞ እንደ አንዱ ካጠገቦቻችሁ 2-3 የምትግባቧችሁት ወንድሞች ካላችሁ ጽጌ ጾምን እየጠጣችሁ በቆሎ ነው የምትጠጣ። በነገራችን ላይ ጽጌ ጾም የሀገራችን የኢትዮጵያ ገበሬ በቆሎ ነው ጽጌ ጾም የሚጠጣው። ቆሎ ይዘጋጅና ባቄላው ገብሱ ይዘጋጃል። እዛ በኋላ ሽምብራ ይዘጋጃል። እንደየሀገሩ እንደሚገኘው የቆሎ አይነት አተር እየተዘጋጀ ሽምብራ እየተዘጋጀ ገብስ እየተፈተገ የእመቤታችን የጽጌ ጾም እስከሚያልቅ ድረስ እንደዚህ ባለ ነው የሚሆነው እስከ ቁስቋም። የቁስቋም ዕለት ደግሞ ራሱን የቻለ ክብረ በዓል አለው። ገበሬው በደንብ አድርጎ ደግሶ ነው የሚያከብራት። ስለዚህ እኛም በምንችለው መልካም እያደረግነ ገዳማትን እየረዳን መታገዝ ያለበትን የተራበ ሰው በእመቤታችን ስም እየመጸወትን ልናሳልፍ ይገባል። እናም የምትችሉትን በአቅማችሁ እስከዛሬ እንደምታደርጉት መንፈሳዊ የሆነ ስራችሁን ስሩ። እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊ ተዋህዶን ይጠብቅልን። ሰላምና ድል ይሆናል ያልኳችሁ እመቤታችን ሄሮድስ ሞተ ብሎ መልአኩ ሲነግራት እንደተመለሰች እንዲሁም ደግሞ በተለያየ ዓለም በተለያየ ሀገር የምትኖሩ ኢትዮጵያውያን ሄሮድስ የተባለ የዘረኝነት አገዛዝ ክፋት ወድሞ በኢትዮጵያ ሰላም ሆኗል፣ ሀገራችን ሰላም ናት እያላችሁ የምትመጡበት ጊዜ አለ። እኛም ሰላም ሆኗል ብለን ከቦታ ቦታ የምንንቀሳቀስበት ጊዜ አለ። ያ ጊዜ ይሆናል በማስተዋል ለተረዳው ሃይማኖቱ ከምግባሩ ጋር ለተስማማለት መልካምና ቀና አስተሳሰብ ላለው ሰው ይሄ ጊዜ አይቀርበትም፣ ቅርብ ነው። ሁኔታዎቹም ምልክቶቹም እየታዩ ነው። አሁን ግን እነዚህ ስላችሁ ቀንጨብ አድርገው ኮርጀው እንደዚህ ይሆናል የሚሉት የሚጠልፉ ስላሉ የምናገረውና የማልናገረው ስላለ መረዳት የምትፈልጉት ወንድሞቼ እስከዛሬ የለቀኳቸውን ቪዲዮዎች በማየት መረዳት ትችላላችሁ ማለት ነው። በተረፈ እግዚአብሔር ያክብርልኝ። ነገም ከነገ ወዲያም ባለው አጋጣሚ ወደ በረሃ ወጣ ካላልኩ እንገናኛለን። መብርሃን ከሁላችን ጋር ትሁን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክሳዊ ተዋህዶን ይጠብቅልን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። እግዚአብሔር ያክብርልኝ። አመሰግናለሁ። እናም የአካውንት ቁጥርና ስልክ ቁጥር ዲስክሪፕሽን ቦክስ ላይ እና የኮሜንት መስጫ ቦታው ላይ አስቀምጥላችኋለሁ። ሰላም ሁኑልኝ። ከቪዲዮ ጋር አብሬያችሁ የቆየሁት እኔ ወንድማችሁ ያዕቆብ ዘእልበረዲ ፈጠነ ነበርኩ።